ጤና ይስጥልኝ ውድ የቢቴክ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ይዤላችሁ የቀረብኩት አዲስ ዲቨሎፐር ለሆናችሁ እንዴት ቪዥዋል ስቱዲዮ ኮድ ዳውንሎድ አድርጋችሁ መጠቀም እንደምትችሉ አሳያችኋለሁ። ስለዚህ ቀጥታ ወደዛ እንሂድ ማለት ነው። እኔ ብሬቭ ብሮዘር ስለሆነ የምጠቀመው ብሬቭን እከፍተዋለሁ። እናንተም የምትጠቀሙትን የትኛውንም አይነት ብሮዘር ከፍታችሁ አብራችሁን መቀጠል ትችላላችሁ። ነገር ግን ብሬቭን ብትጠቀሙ ለዲቨሎፕመንት በጣም አሪፍ ነው። ከዛ ቪዥዋል ስቱዲዮ ኮድ የሚለውን ጽፋችሁ ሰርች ስታደርጉ ይኸው እዚህ ጋር ቪዥዋል ስቱዲዮ ኮድ የሚለውን ዳውንሎድ የሚለውን ከላይ ያለውን ትመርጣላችሁ ማለት ነው። ይሄ ሲመጣላችሁ ይህን ከመረጣችሁ በኋላ የሚከፍትላችሁ አዲስ ፔጅ ላይ ምን አለ? ለዊንዶ የሚሆን አለ። እንደ ኦፕሬቲንግ ሲስተም ታይፓችሁ ይሄ ለዊንዶ ነው፣ ይሄ ለኡቡንቱ ነው፣ ይሄ ደግሞ ማክ ኦኤስ ስለምትጠቀሙ ወይም ደግሞ ማክ ላፕቶፕ ለምትጠቀሙ ነው ማለት ነው። ስለዚህ እናንተ የምትጠቀሙትን ላፕቶፕ አይነት መርጣችሁ ዳውንሎድ ማድረግ ነው ማለት ነው። አሁን እኔ ለምሳሌ ዊንዶው ስለሆነ የምጠቀመው ይኸው የዊንዶውን እመርጣለሁ ማለት ነው። ልክ የዊንዶውን ከመረጥኩ በኋላ ምን ያመጣልኛል? የዚህ አይነት ዲያሎግ ቦክስ ያመጣልኛል። ይሄ ዲያሎግ ቦክስ ላይ ምንድን ነው እያለኝ ያለ? ቪዥዋል ኮድ ሴትአፕ ሴቭ ለማድረግ ቦታ ምረጥ ይለኛል። ይኸው እዚህ ጋር ሴቭ አድርግ ይለኛል። ስለዚህ እናንተ የፈለጋችሁት ቦታ ላይ ከፈለጋችሁ ዴስክቶፕ ላይ፣ ከፈለጋችሁ ዶክመንት ላይ፣ ከፈለጋችሁ ደግሞ ዳውንሎድስ ውስጥ ዳውንሎድ ማድረግ ትችላላችሁ። ከዛ ቦታ ከመረጣችሁ በኋላ ሴቭ ትሉታላችሁ ማለት ነው። እኔ ኦልሬዲ ሴቭ አድርጌው ኢንስቶል አድርጌው ስለሆነ ያለሁት ደግሜ ዳውንሎድ አላደረገውም። ይህን ካረጋችሁ በኋላ ቀጥታ ትሄዱና የወረዳችሁ ሴትአፕ ጋር ደብል ክሊክ አድርጋችሁ ኢንስቶል ካረጋችሁ በኋላ ከዚህ በኋላ ያለው ቪዲዮ ላይ አብረን መቀጠል እንችላለን ማለት ነው። በመጀመሪያ ማሳያችሁ እንዴት ነው ክሬት ያደረግነውን ፕሮጀክት ፎልደር። ይሄን ለምሳሌ ኤችቲኤምኤል ለኮድ ለማድረግ ክሬት ያደረኩት ፎልደር ነው ኤችቲኤምኤል ብዬ። እንዴት ነው ቪዥዋል ኮድ ውስጥ የምከፍተው የሚለውን ላሳያችሁ። ኤችቲኤምኤል የሚለውን ፎልደርን ከፍተዋለሁ። ከከፈትኩት በኋላ ከላይ ይሄው ስሙ አለ አይደለ? እዚህ ጋር ፓዙን የሚያሳየኝ ፎልደር የት እንዳለ እዚህ ዩዘር ውስጥ እዚህ ዲስክቶፕ ውስጥ እና ዲስክቶፕ ላይ ኤችቲኤምኤል የሚባል ፎልደር ውስጥ እንዳለው የሚያሳየን ቦታ አለ ከላይ። ይሄ አሁን እንደማሳያችሁ ማለት ነው። እሱ ጋር ትሄዱና አጥፍታችሁት ሲኤምዲ ብላችሁ ኢንተር በሉት። ከዛ ይሄው ኮማንድ ላይን ኢንተርፌሲንግ ክሬት አደረገልኝ እዛ ፎልደር ውስጥ ወይም ደግሞ እዛ ፓዝ ላይ ማለት ነው። እዚህ ጋር ምን አደርጋለሁ? ኮድ ሲኦዲኢ ስፔስ አድርጌ ዶት አድርጌ ኢንተር እለዋለሁ ማለት ነው። የዚህን ጊዜ ምን ይከፍትልኛል? ቪዥዋል ስቱዲዮ ኮድ ውስጥ ያንን ፎልደር ይከፍትልኛል ማለት። ስለዚህ አሁን እንደ ፕሮጀክት ፎልደር ይኸው ኤችቲኤምኤል የሚለው አለኝ ማለት ነው። እዚህ ጋር ለመቀጠል ኤኒ ፕሮጀክት ለመቀጠል አሁን ለምሳሌ እዚህ ፎልደር ውስጥ አንድ ፋይል ክሬት አድርግ። ፋይሌን ኢንትሮ ልበለው። ኢንትሮ ዶት ኤችቲኤምኤል ብዬ ስቀጥል ይሄ ኤችቲኤምኤል ፋይሌን እዚህ ክሬት አድርጌያለሁ። ከዛ ቦይለር ፕሌት ለመጻፍ ሺፍት አንድን ስነኩ ኤክስክላሜሽን አንዲ ስንመጣ ታብን ትነካላችሁ። ያን ጊዜ የኤችቲኤምኤል ፉል ስትራክቸሩን ራሱ ያስገባላችኋል ማለት ነው። ሁለተኛው መንገድ ደግሞ እዚሁ ጋር ትመጡና ፋይል ጋር ሄዳችሁ ኒው ዊንዶ በሉት። ኒው ዊንዶ ካላችሁት በኋላ እዚህ ውስጥ ነው ፎልደራችንን ደግሞ ማስገባት ይፈልግ ነው አይደለ? ያው ቀደም የከፈትኳቸውን ልዝጋቸው አንዴ። እቺኛዋን አሁን የከፈትኳትን ኒው ዊንዶ ብዬ የከፈትኳትን ወደ ታች ላወርዳትና ይሄው ኤችቲኤምኤል የሚለው ፎልደር አለ አይደል? ይሄን ፎልደር ነው አሁን ደግሞ እዚህ ቪዥዋል ስቱዲዮ ኮድ ውስጥ መክፈት የፈለኩት። ምን አደርጋለሁ? ኮፒ እንደዚህ ድራግ ኤንድ ድሮፕ አደርገዋለሁ ማለት ነው። ይሄው እንደምታዩት ማክሲማይዝ አድርጌ ላሳያችሁ። እንደምታዩት ፎልደር ሁለተኛው ፎልደር ይሄው ኤችቲኤምኤል ቱ ብሎ መጥቶልኛል ማለት ነው። ከዛ እዚህ ውስጥም ቀደም እንዳየ ነው እዚህ ጋር ኢንትሮ ዶት ኤችቲኤምኤል ብዬ ኤችቲኤምኤል ፋይልን ክሬት ማድረግ እችላለሁ። እንደቀደሙ ቦይለር ፕሌቴን ለማምጣት ሽፍትን ከዛ አንድን ስነኩ እንደዚህ ኤክስክላሜሽን ማርክ ሲያመጣላችሁ ታብን ስነኩ ይሄው የኤችቲኤምኤል ዋናውን አናቶሚ ወይም ደግሞ ዋናውን ስትራክቸር ያመጣላችኋል ማለት። ሶስተኛው መንገድ ደግሞ ምንድነው? እዚሁ ፋይል ውስጥ ተገቡና ኦፕን ፎልደር የሚለው አለ አይደለ? ኦፕን ፎልደርን ትነካላችሁ። ከዛ የቱ ጋር ነው ፎልደራችሁን ክሬት ያደረጋችሁት? ክሬት አድርጋችሁ ከሆነ አሁን ለምሳሌ እኔ ፎልደር ስሪ ብዬ ክሬት አድርጌያለሁ ዲስክቶፕ ጋር ሄድና ይኸው ፎልደር ስሪ ብዬ ሰሌክት ስለው ይኸው ፎልደር ስሪን አመጣልኝ ማለት ነው። ቅድም እንደተለመደው እዚህ ጋር ፋይል ክሬት ማድረግ ከፈለጋችሁ እዚህ ጋር ፋይል ክሬት ማድረግ ትችላላችሁ። እዚህ ውስጥ ደግሞ ሌላ ፎልደር ከሆነ ክሬት ማድረግ የፈለጋችሁት ይኸው እዚህ ጋር ኒው ፎልደር የሚለውን ስነኩ ኒው ፎልደር ክሬት ያደርግላችኋል። ወይም ደግሞ ኦን ደ ፍላይ
ቀጥታ አዲስ ፎልደር ክሬት አድርጋችሁ ወደ ቪዥዋል ስቱዲዮ ኮድ ማምጣት ከፈለጋችሁ ደግሞ እዚህ ጋር ትገቡና ኦፕን ፎልደር ብላችሁት እችዋት እዚህ ጋር እያችሁታ እዚህ ጋር መጀመሪያ ቦታ ትመርጣላችሁ። ለምሳሌ ዶክመንት ውስጥ ከሆነ ፎልደሬን ክሬት አድርጌ ቪዥዋል ስቱዲዮ ኮድ ላይ መክፈት የፈለግኩት ይኸው ዳውንሎድ መርጫለሁ። ከዛ እዚህ ጋር ኒው ብለዋለሁ። ኒው ስለው እዚህ ጋር ፎልደር ክሬት ያደርግልኛል። ለፎልደራችሁ የፈለጋችሁትን ስም ትሰጡትና ሰሌክት ፎልደር ስትሉት ቀጥታ እንደ ቅድሙ አድርጎ ይከፍትላችኋል ማለት ነው። ስለዚህ ቢያንስ 4 መንገዶች አይተናል እንዴት ፎልደር ቪዥዋል ስቱዲዮ ኮድ ውስጥ ክሬት አድርገን መክፈት እንደምንችል ማለት ነው። አሁን ቀጣይ ደግሞ ማሳያችሁ ቪዥዋል ስቱዲዮ ኮድ ስታወርዱት ለኮድ ኤዲቲንግ የተዘጋጀ ኤዲተር ነው። ነገር ግን አሁን ለምሳሌ ሰርቨር ብትፈልጉ የግድ ሰርቨር ሴታፕ ማድረግ አለባችሁ። ላይክ አሁን ኤችቲኤምኤላችሁን ስጽፉ ቆይታችሁ ኤችቲኤምኤላችሁን ብሮዘር ላይ ራን ማድረግ ብትፈልጉ ፎልደሩ ጋር ሄዳችሁ በብሮዘር መክፈት የለባችሁም። እዚህ ጋር ሆናችሁ የቀየራችሁትን ወይም ደግሞ ቼንጅ ያደረጋችሁን ኤችቲኤምኤል ኮድ ብሮዘር ላይ ቀጥታ ዲስፕሌይ እንዲሆንላችሁ ምን አለ የተለያዩ ኤክስቴንሽኖች አሉ። ይሄን ኤክስትራ ፋንክሽናሊቲ ለቪዥዋል ስቱዲዮ ኮድ የሚሰጡ እነዚህ ኤክስትራ ፋንክሽናሊቲዎች በኤክስቴንሽን ወይም ደግሞ በፕለጊን ነው የምናገኛቸው። ስለዚህ ኤክስቴንሽን ለማውረድ እዚህ ጋር ተመጡና እዚህ ጋር የፈለጋችሁትን ስም ትጽፋላችሁ። እዚህ ሰርቹ ላይ ለምሳሌ ላይቭ ሰርቨር ኮድ እያደረኩኝ ላይቭ የሚቀየረውን ለማየት ብፈልግ ይሄው የተለያዩ ላይቭ ሰርቨሮች አሉ። አሁን ለምሳሌ ይሄኛውም አለ ይሄም አለ። የፈለጋችሁትን ትመርጡና ይሄው ኢንስታል ትሉታላችሁ። ኢንስታል ስትሉት ቀጥታ ይሄን ኤክስቴንሽን ለእናንተ ያመጣላችኋል ማለት ነው እዚህ ላይ። ስለዚህ ቅድም የከፈትነው ኤችቲኤምኤል ፎልደር አለ እዛ ላይ ይሄው ቦይለር ፕሌታችንን አምጥተናል። ላይቭ ሰርቨር እንዴት እንጠቀማለን የሚለውን ላሳያችሁ። እዚህ ጋር አሁን ዝም ብዬ አንድ ኤችቲኤምኤል ሄደር ላስገባና ላሳያችሁ። እዚህ ላይ ምን ኢንትሮ ቱ ኤችቲኤምኤል ልበለውና እንዳለ ካፒታል አድርገ ኤችቲኤምኤል ልበለውና ይሄን ቀጥታ ብሮዘር ላይ ዲስፕሌይ ለማድረግ እንዴት ላይቭ ሰርቨር እንጠቀማለን የሚለውን ላሳያችሁ። ልክ ኢንስቶል ካደረጋችሁት በኋላ ኤክስቴንሽኑን እዚህ ጋር ገብታችሁ ላይቭ ሰርቨራችሁ እዚህ ጋር እናለላችሁ ይኸው እዚች ጋር ጎቱ ላይቭ ሰርቨር ምትላለች እሷን ክሊክ ብቻ ማድረግ ነው። እዛ ይኸው ጀመረ ኢንትሮ ቱ ኤችቲኤምኤል ብሎ ዲስፕሌይ ያደርጋላችሁ ማለት ነው። ዋናው ጥቅሙ ይሄ ነው። ከዛ እዚህ ጋር ኤኒ ቼንጅ ስታደርጉ ላይቭ ሰርቨሩ ላይ ቀጥታ ቼንጅ ያደርግላችኋል ማለት ነው። እንዲሁም በቀጣይ ቪዲዮ እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ ያስቀምጡልኝ። አብራችሁን ስለቆያችሁ አመሰግናለሁ። መልካም የዌብ ዲቨሎፕመንት ትምህርት ይሆንላችሁ። ባይ ባይ።